በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እግዚአብሔር አምላካችን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይዘከረን በቸርነቱ በርኅራኄው በጠብቆቱ በመግቦቱ ሳይለየን እዚህ ቅዱስ ቦታ የሰበሰበን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ቅድም በቅዱስ ወንጌል ላይ የተነበበውን ወንጌል ሁላችሁም ሰምታችኋል። በዚህ ሳምንት የጌታችን የመድኃኒታችን የኢየሱስ ክርስቶስ ነገረ ምጽአቱ የሚነገርበት ሊቃውንቱ ስለ ነገረ ምጽአቱ የሚዘምሩበት ወንጌሉ ስለ ነገረ ምጽአቱ የሚያስተምርበት ወቅት ነው። ቅዱስ ያሬድ ያለውን በማለት ጀምራለሁ። እንዘ ይነብር እግዚእነ ውስተ ደብረ ዘይት ወይቤልዎ ለአርዳኢሁ ሱቶክሙ ወንበሩ ድለዋኒክሙ ብዙሃን ይመጽኡ በስሜ ዘይብሉ ክርስቶስ ወዛዝለፈ ትዕግሥቶ ውእቱ ይድኅን ወአመ ምጽአቱሰ ለወልደ እጓለ እመሕያው ይትከወስ ኩሉ ኃይለ ሰማያት ወምድር አሚሃ ይበክዩ ኩሎሙ ኃጥኣነ ምድር ወይወርድ እግዚእነ ሰማይ ወምድር በትእዛዙ ወበቃሉ ወበአእላፍ መላእክቲሁ በንፋተ ቀርኒ ዘእምኀበ እግዚአብሔር ይምሃረነ አብ በየቲ ሰዓት ሞተ ኃጢአት እስመ ገባሬ ሕይወት ውእቱ እግዚአብሔር ሰንበት ወዘአዝለፈ ትዕግሥቶ ውእቱ ይድኅን። እስከ መጨረሻው የሚጸና እርሱ ይድናል። ሁላችንም አብረን እንለዋለን። እስከ መጨረሻው የሚጸና
እርሱ ይድናል። ማንም ይድን? ማንም ይድን? በዚህ በኩል እስከ መጨረሻው የሚጸና እርሱ ይድናል። በማቴዎስ ወንጌል ምዕራፍ 24 ላይ ቅድም እንደሰማነው ጌታችን ኢየሱስ ክርስቶስ ደብረ ዘይት በሚባል ተራራ ላይ ቅዱሳን ሐዋርያት ቀርቡ አርዳይሁ ወይቤሎሙ አርዳይሁ የተባሉት ደቀ መዛሙርቱ ሐዋርያት ወደሱ ቀርበው እንዲህ አላቸው፣ ኡቁኬ ኢያይሱትክሙ እንዳያስቷችሁ ተጠንቀቁ። ደብረ ዘይት የሚባል ደብረ ማለት ተራራ ማለት ነው። ዘይት ማለት ዘይት የሚገኝበት ቅጠል ያለበት ማለት ነው። ለምሳሌ የወይራ ዛፍ ከሆነ ዘይት ይወጣዋል። ሜሮን ቅባ ቅዱስ የሚገኝበት ስለሆነ የወይራውን ዛፍ ያለበት ቦታ ደብረ ዘይት ይባላል። ከስሙ ነው ያገኘው። በዚህ ተራራ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከፍ ባለ ተራራ ላይ ለምን? ስለዚህ ዓለም ነገር ነው የሚነግራቸው። ስለ ዓለም ነገር ለመንገር ዓለሙን እያመለከተ እየጠቆመ ዓለሙ ምን ይመስላል፣ ምንድነው የሚመስለው ይሄ ዓለም የሚለውን ከፍ ባለ ተራራ ላይ ይህ ዓለም በቁንጅናው በውበቱ አቻ የማይገኝለት መሆኑን እያሳየ፣ ይሁን እንጂ የዓለም ግን ምንም እንኳን ውብ ቢሆን ምንም እንኳን የሚያምር ቢሆንም የሚያልፍ መሆኑን የሚያረጅ መሆኑን የሚለወጥ መሆኑን የሚጠቀለል መሆኑን ለማሳየት ከፍ ባለ ተራራ ላይ ወስዷቸዋል። በዚህ ዓለም እንደምታዩት ብዙ የሚያሸበርቁ የሚያምሩ የሚያስደስቱ ነገሮች አሉ። ከሰው ልጅ ብትመለከቱ የሰው ልጅ በወጣትነቱ ቁመናው፣ ቁንጅናው፣ የደሙ ጥራት፣ የመልኩ ውበት አቻ ይገኝለትም። ነገር ግን ይህ ውበት ተጠብቆ አይኖርም። ይህ ውበት እየረገፈ ወጣትነቱ ወደ እርጅና እየተለወጠ የሚያበራ ቆዳው እየተሸበለለ እየተጨራመተ ቀና ያለ ሰውነቱ እየጎበጠ ነው የሚሄደው። መጨረሻ ወደ መሬት ይወርቃል፣ ወደ መሬት ይገባል። ስለዚህ ይህ ዓለም አላፊ ዓለም ነው። ይህንን ዓለም ለማሳየት ከዓለም ጫፍ ከፍ ወዳለበት ወደ ተራራ ላይ ወስዶ እያመለከታቸው ነገራቸው። አንድ ነገር ነው መጀመሪያ የነገራቸው። የቤተ መቅደሱ እጅግ በዘመነ ሰሎሞን የተሰራ የሚያምር ትልቅ ቤተ መቅደስ ነበረ። በሚያማምሩ ድንጋዮች የተሰራ እጅግ በሚያማምሩ ወርቆች የተለበጠ ስዕለ ኪሩብ የተሳለበት ከሌሎች ቤቶች በውበቱ በስነ ህንጻው ልዩ የሆነ የቤተ መቅደሱን ነገር እያሳያቸው ይህም ቤተ መቅደስ ቢሆን ያልፋል ነው ያላቸው። ድንጋይ በድንጋይ ላይ ነው የተጫነው። ስለዚህ በዘመኑ እንኳንስ ሌላው ነገር ይህ ቤተ መቅደስ እንኳን ያልፋል እያለ ሲነግራቸው ሐዋርያት ቀርበው ጠየቁት። መቼ ነው ግን የህልፈት ዓለም የሚሆነው? መቼ ነው ዓለም የሚያልፈው? መቼ ነው? መቼም ሰዎች ይህ ዓለም ያልፋል ብለን አስበን አናቅም። እንኳን ይህ ዓለም ያልፋል ቀርቶ ሞት እያለ እንኳን እኛ እንደምንሞት አናቀው። በጓደኞቻችን፣ በዘመዶቻችን፣ በቤተሰቦቻችን ሞት ሲመጣ ከንፈር መጠጣ አልፈን ከማዘን አልፈን ይህ ሞት ነገ የኛን ቤት እንደሚያንኳኳ የሚያስተውለው የለም። ስለዚህ ሐዋርያት ቀረብ ብለው ጌታ ሆይ መቼ ነው የሚሆነው? መቼ ነው ይህ ነገር የሚደረገው? ዓለም የሚያልፈው ሰማይና ምድር የሚያልፈው ይህ የምትለው ነገር ሁሉ የሚጠቀለለው የሚያረጀው መቼ ነው ብለው ጠየቁት። ኢየሱስ ክርስቶስ ዓለም የሚያልፈው እንደው ድንገት እንደ እንግዳ ደራሽ እንደ ወንዝ ውሃ ፈሳሽ ሳይሆን የተወሰኑ ነገሮች ከተከናወኑ በኋላ ለነገረ ምጽአቱ መዳረሻ የሚሆኑ አንድም ነገረ ምጽአቱ መድረሱን የሚያመለክቱ ነገሮች ሳይፈጸሙ ምጽአት እንደማይሆን ነገራቸው። ግን እንዲህ አለ፣ ኡቁኬ ኢያይሱትክሙ እንዳያስቷቸው ተጠንቀቁ። በፍጻሜ ዘመን የሚታዩ ክስተቶች የተለያዩ ክስተቶች ናቸው። እዚህ ላይ
1 2 3 4 ብለን ማስቀመጥ እንችላለን። ዓለም ዝም ብሎ አያልፍም። ዓለም ከማለፉ በፊት የሚታዩ የሚከሰቱ ነገሮች አሉ። የመጀመሪያው ቁጥር 1 ብዙሃን ይመጹ በስምየ እንዘ ይብሉ አነ ውእቱ ክርስቶስ ወልደ እጓለ እመሕያው። የመጀመሪያው የምጽአት መምጣት መዳረሻ ምልክቱ ብዙዎች በስሜ ይነሳሉ፣ በስሜ ይመጣሉ። በሁለት አይነት መንገድ፣ አንደኛ ሐሰተኛ መምህራን፣ ሐሰተኛ ነቢያት ክርስቶስ በዚህ እልፍኝ አለ፣ በዚህ አዳራሽ አለ እያሉ በሐሰት የሚመጡ ወይትነሱ ሐሳውያን መምህራን ወነቢያት፣ ሐሰተኛ ነቢያት ሐሰተኛ መምህራን ይነሳሉ። ብዙዎች ይነሳሉ ማለት ይሄ ነው። ሁለተኛ እዚህ ውስጥ ያለው ራሳቸውን ደግሞ ክርስቶስ ነን ብለው የሚመጡ ደግሞ ሐሰተኛ ክርስቶሶች ደግሞ ይመጣሉ። እነዚህ ሁለቱም በአንድ ላይ ነው የምናያቸው። ሐሳውያን ነቢያት፣ ሐሰተኛ መምህራን ክርስቶስ በዚህ እልፍኝ አለ፣ በዚህ አዳራሽ አለ እያሉ ይነሳሉ። አሁን የኛን ዘመን የዘመነ ምጽአት መዳረሻ ዋዜማ መሆኑን የምናረጋግጠው በዚህ ነው ማለት ነው። ምጽአት እየቀረበ ነው ወይስ አይደለም ለማለት ኢየሱስ ክርስቶስ የተናገራቸው ነገሮች መፈጸም አለመፈጸማቸውን ማየት ማለት ነው። አሁን ይህንን ስንመለከት ሐሰተኛ ነቢያት በዚህ ዘመን ክርስቶስ በዚህ አለ፣ ክርስቶስ በዚህ አለ፣ ጌታን ተቀበሉ፣ ክርስቶስ በዚህ አዳራሽ አለ፣ ክርስቶስ በዚህ ይነግሳል የሚሉ አሉ የሉ? አሁን ጥያቄ ነው የምጠይቃቸው። አሉ የሉ? ስለዚህ የነገረ ምጽአት ምን ላይ ነን ማለት ነው? ዋዜማ ላይ ነን ያለ ነው ማለት ነው። ኢየሱስ ክርስቶስ ያለው በእውነትም እየተፈጸመ ነው ማለት ነው። አሁን እንኳን በዘመኑ በየኢንተርኔቱ አንድ ነገር አለ። ኤልያስ ወረደ የሚባል ነገር ሰምታችኋል? ኤልያስ በ4 ኪሎ መጥቷል ይባላል። በቤተክርስቲያናችን ትምህርት በእውነት ከነ ሕይወታቸው ወደ ሰማይ ያረጉ አሉ። እነ ሄኖክ፣ እነ እዝራ ሱቱኤል፣ እነ ኤልያስ በብሔረ ሕያዋን ሞት ሳያገኛቸው ሞት ሳይቀምሱ ያረጉ አሉ። እነዚህ አባቶች መምጣታቸው አይቀርም፣ ይመጣሉ። የሚመጡት ግን በሐሳውያን ነቢያት ዘመን ሳይሆን ሐሳዊ መሲህ የሚባል ዛሬ ሐሰተኛ ክርስቶሶች ብዙዎች ተነስተዋል። ከዛሬ 400 ዘመን በፊት ዘክርስቶስ የሚባል ኢትዮጵያ ውስጥ እንደተነሳ ይነገራል። በዓለም ላይ እስከ ዛሬ ድረስ እኔ ኢየሱስ ነኝ ያሉ ከ4000 በላይ ሰዎች ተነስተዋል። እዚህ በአሜሪካ እንኳን ከ500 ሰዎች በላይ እኔ ክርስቶስ ነኝ ብለው ከድንግል የተወለድኩ ነኝ ብለው መጥተዋል። ይህን ሰምታችሁ ታውቃላችሁ? በዘመናችን ማለት ነው። ኢትዮጵያችን ውስጥም ደግሞ ብዙ አሁን በቅርብ እንኳን እኔ ማርያም ነኝ ብላ መጣች አለች አይደል? አይታችኋታል አይደል? እኔ ማርያም ነኝ እምዬ ማርያም ነኝ አለች። እና አለማፈሯ ደግሞ ከዛች ከዋናዋ እኛ ከምናቃት እመቤታችን ሁሉ እሷ ትለያለች አይደል? ክንፍ አላት፣ ትበራለች፣ እንደ እሳት ትፋጃለች፣ ልዩ ልዩ ነገሮች ሁሉ አላት አይደለም? እኔ የሚገርመኝ ሴትዮዋ ሳትሆን መስካሪዎቹ እዛ ያሉት አይታችኋል? ስትበራ አይተናል። ሕፃኑ ልጅ ሁሉ እዛ ካያችሁ ስትበራ አይተናል። ከአባቱ የልጁ ውሸት የሚበልጥበት ዘመን ነው ያለው። ልጁ አባዬ ውሸት አስተምረኝ አለው። አባቴ ውሸት አስተምረኝ አለው። ምን ችግር አለ አለና አባቱ ልጁን ጎተት አድርጎ አየው እዛ ሰማይ ላይ ሲወቃ ጤፍ ሲወቃ አለው። እውነትም ገለባ አይኔ ውስጥ ገባ አለ። አሁን ከልጁ ከአባትየው የትኛው ውሸት ነው የሚከፋው? የልጁ ውሸት እዛ ሰማይ ላይ ይወቃል ሲለው ገለባው አይኔ ውስጥ ገባ። እኔ ከሴትዮዋ ውሸት የመስካሪዎች ውሸት ነው በጣም የሚገርመኝ። አይተናታል እንደ ክንፍ ስትበር ወደ ሰማይ ስትወጣ ወደ ምድር ስትወርድ አይተናታል በእሳት ሰረገላ ተጭና። ይሄ ሐሰተኛ ዘመን መሆኑን የሚያሳይ ነው። ይሄንን ያዙ። ኤልያስ፣ ሄኖክና እዝራ ሱቱኤል የሚመጡት ያ ክርስቶስ ነኝ የሚለው በምትሃት ፀሐይን በቀኝ እጁ ጨረቃውን በግራ ይዞ የሚመጣ የፍጻሜ ዘመን የመጨረሻው ዘመን ላይ የሚመጣ ሐሳዊ መሲህ ይባላል። ሐሰተኛ ክርስቶስ ይሄ በሩካቤ ሰይጣን የሚጸነስ ወሐለወ ታሐቲ ድንግል አንዲት ድንግል የምትባል ከአሕዛብ ወገን ተነስታ በሰይጣን አማካኝነት ጸንሳ የምትወልደው በተአምራት በምትሃት ፀሐይን ጨረቃን የሚያመጣ ሐሰተኛ ክርስቶስ አለ። የመጨረሻው ይሄ ሐሳዊ መሲህ ይባላል።
ያን ጊዜ እነ ኤልያስ ይመጣሉ። እየሰማችሁኝ ይሆን? እነ ኤልያስ የሚመጡት ያ ሐሳዊ መሲህ። የዛሬዎቹ ክርስቶሳውያን የሚሉት ውሸታቸውን ነው። ፀሐይም ጨረቃም ማምጣት አይችሉም። የዛሬዎቹ ክርስቶስ ነን የሚሉት በወሬ ብቻ ነው። ያኛው ግን በተአምራት ጭምር ሰዎች እንዲህ ፀሐይን ከያዘ ጨረቃን ከያዘ እውነትም ይሄ አምላክ ነው እስኪሉ ድረስ እንደውም ጌታችን ኢየሱስ ክርስቶስ ምንድነው ያለው? ቢቻላቸውስ እምሐሳትወሙ ለሮያኒሁ የበቁትን እንኳን ምን ያደርጋሉ? ያስታሉ። የበቁቱን ፍጹማኑን ሳይቀር የሚያጠራጥር ሐሳዊ መሲህ ይመጣል። ያን ጊዜ ነው እነ ኤልያስ እነ ዕዝራ ወርደው ይሄ ሐሰተኛ ክርስቶስ ነው፣ እውነተኛ ክርስቶስ እንዳይመስላችሁ፣ በምትሃት ነው ፀሐይን ጨረቃን የሚያሳያችሁ፣ በግብረ ሰይጣን ነው እያሉ በመቃወም ያን ጊዜ በዛ በሐሳዊ መሲህ ሰራዊት አንገታቸውን እየተቆረጡ በሰማዕትነት ያልፋሉ በፍጻሜ ዘመን። አሁን ዛሬ ደግሞ ያሉት ራሱ የወረደው ኤልያስ 4 ኪሎ ነው። የሚገርመው በጣም የሚደንቀው ነገር 4 ኪሎ ነው ያለው። እንደነዚህ ተዋህዶ ነን ነው የሚሉትና ተዋህዶ ማለታቸው ባላሳፈረ የአንድ ሰው የሃይማኖቱ መገለጫ ተዋህዶ ነው። ወልድ ዋሂድ ብለን ማመናችን ነው ከሌላው ክርስቲያን ከሌላው ዓለም ልዩ ያደረገ። ተዋህዶ ነን ማለታቸው ሳይሆን የሚያሳዝነው ከዛ በኋላ የሚያመጡት ነገር ኤልያስ ወርዷል፣ ኤልያስ በ4 ኪሎ ተቀምጧል ማለታቸው ግን ውሸት ነው። እነዚህ ናቸው ሐሰተኛ ነቢያት የሚባሉት፣ ሐሰተኛ መምህራን የሚባሉት። ስለዚህ አሁን የፍጻሜ ዘመን ዋዜማ ላይ መቆማችንን እያየን ነው ማለት ነው። ለዚህ ነው ኢየሱስ ክርስቶስ ብዙዎች በስሜ ይመጣሉ፣ እኔ ክርስቶስ ነኝ እያሉ ይመጣሉ፣ ወዘአዝለፈ ትዕግስቱ ውእቱ ይድኅን፣ እስከ መጨረሻ የሚጸና እሱ ምን ያደርጋል? ሐሰት ነው ብሎ በጽናት ታግሎ እውነቱን ከሐሰት ጽድቁን ከኃጢአት ብርሃኑን ከጨለማ ሞቱን ከሕይወት ለይቶ በጽናት የቆመ እርሱ ይድናል ነው የሚለው። አለበለዚያ እንደ የሰማውን ሁሉ የሚከተል እንደ ቦይ ውሃ እዚህ ጋር ክርስቶስ አለ ሲል የሚሄድ፣ በዚህ በእልፍኝ አለ ሲሉት የሚሄድ፣ በአዳራሽ አለ ሲሉት የሚሄድ፣ ኑ ተአምራት ይዩ ሲባል የሚሄድ፣ እንዲህ አይነቱ ያልጸና ትውልድ ይባላል። ኦ ትውልድ እሉት አማጺት ወዘማዊት፣ ጌታ በማቴዎስ ወንጌል ምዕራፍ 12 ቁጥር 39 ላይ እናንተ አሉተኛ ትውልድ ታስሱ ከመትራአዩ ትእምርተ፣ ሁል ጊዜ ምልክትን ለማየት ትፈልጋላችሁ። አሁን ሐሰተኛ ክርስቶሶች በተለያየ አዳራሽ ውስጥ ይሄንን ተአምራትን እንሰራለን፣ ሙት እናነሳለን፣ ጎባጣ እናቀናለን፣ እውር እናበራለን፣ ከዊልቸር ላይ እናስነሳለን ሲባል ሰው ሁሉ ግር ብሎ ነው የሚሄደው በየአዳራሹ። ዞር ብሎ ደግሞ ወደኛም በኩል ደግሞ የካህናቱን መስቀል የካህናቱን ቆብ ደግሞ ጭነው እኛ እንዲናደርጋለን የሚሉም ደግሞ ካሉም ደግሞ መብረር ነው የኛ ነገር። ይሄ የጽናት ምልክት አይደለም፣ የጽናት ምልክት አይደለም። የሃይማኖት ሕጹጻና ሃይማኖት፣ የሃይማኖት ማጸጽ፣ የሃይማኖት መጉደል ነው። ስለዚህ ጌታ እስከ መጨረሻ በሃይማኖቱ ጸንቶ የሚኖር እስከ መጨረሻው የተቃና ምግባር የጸና ሃይማኖት ይዞ የሚኖር ውእቱ ይድኅን፣ እሱ ይድናል ነው የሚለው። ስለዚህ የመጀመሪያው ምልክት ይሄ ነው። ሁለተኛው ምልክት ወትሰምዑ ነገረ አጽባይት በዓለም፣ የጦርነትን ወሬ በዓለም ትሰማላችሁ ነው የሚለው። አሁን ምጽአቱ ለመምጣቱ ምልክቶቹን ነው እየተናገረ ያለው ኢየሱስ ክርስቶስ። ነገረ ጦርነት ትሰማላችሁ፣ ጦር በጦር ላይ ሲነሳ ትሰማላችሁ። እንደው ሬዲዮኑ ሲከፈት አሁን ምን ሰማው ምንድነው? በመድኃኔዓለም ምንድነው አሁን እየሰማን ያለ ነው? ጦርነት ነው አይደል? አሁን ያቺ እንኳን ትንሿ ኮሪያ እንኳን እንደው ዓለምን አጠፋለሁ እያለች ቡርንቡር ይብትልበት ሰሞን ነው ደግሞ ይሄን ሰሞን አይደል? አዎ እነ ኢራን ጨፈሩ፣ እነ ኢራቅ ጨፈሩ። ደግሞ አሁን ተራው ደግሞ የነ ሰሜን ኮሪያ ነው እንዴ። አሁን በሰላም መኖር ነው የሚሻለው? በጦርነት መኖር ነው የሚሻለው? በፍቅር መኖር ነው የሚሻለው? በመበጣበጥ መኖር ነው የሚሻለው?